ቢባል ዘመኑ ፍቅሬ ሄደሽ መከናን ስር ይዟል በልቤ ፍቅርሽ የማይዘማርካ ቢባል ዘመኑ ፍቅሬ ደህና ጠፋሽ እኮ ምንድነው አለው አንተ ነህ ሲደውሉ አታነሳም ምናምን ትንሽ ቢዚ ሆኜብሽ እኮ ነው ምን እየሰራክ ነው ቢዚን ቤት ስራ በዝቶብኝ ደህና ነሽ ወንዶችም ይሰራሉ ስራ ይሰራሉ እኮ ደግሞ እንዴት እንደናፈቅሽ በጣም ወሬ ስሰማ ልጆች ምን እንዳሉ እንድሰማ እነማ አሁን ልጅ ያኔ ባለፈው ያጎቴ ልጅ አልሽልሽ አግኝቶኝ ያቺኛው እኮ ፍቅረኛ ነች አሉ ምን እኔ አረጋባኝ አይደለ እንዴት እስቲ ንገሪኝ ምንድነው አረ በጭራሽ በቃ እንደነገርኩ አጎቴ ልጅ ነው በቃ ሌላ ምንም ግንኙነት የለንም አረ የምር ግን እንዴት ሊሆን ቻለ ያጎቴ ልጅ እንዴት እንደዛ ይለኛል ያው እኔ ምን አውቄለት እንዴ እሺ እንደዛ ከሆነ አስተዋውቀኛ ያያ እሺ ንቃ አስተዋውቀ አይ አንድ ቀን አስተዋውቀ እሺ ግን ብሰማ ያ ልጅ ፍቅረኛሽ ቢሆን ምን ልትሆኚ አይደለም አንተ ነህ ፍቅረኛ ይበቃ እንዴ አዎ ግን ብሰማ ግን ጥሩ አይደለም ቤት ይከፋኛል አንቺን ማጣት አልፈልግም አይ ችግር የለም የሆነ ቀን አስተዋውቀኝ እሺ ለሙክ ልጅ በቃ ምንም አይደለም በቃ አጎቴ ልጅ ነው አልኳል አንተ ማተምነኝ ማለት ነው በቃ እንደዛ ከሆነ ታሳውቀኛለህ እኮ ታውቃለህ አልኩ በቃ ኦ ማይ ጋድ ለፍቅር ልጅ ወልድ ናየ ማነው ላይ ቤቲ ሰላም ነሽ ደህና ነኝ የስር ቤት ነኝ ናየ ቤት ነኝ ቤት እሺ ማን የደወለው አይ ወንድሜ ደህና ነው ቤቲ ይሄ ማን ነው ወንድሜ ጥቁር ልጅ ያያ